ሃይ ኤቭሪዋን እንዴት ናችሁ? ሰላም ነው? ሁሉ አማን አለን። እንግዲህ ይሄው በመጀመሪያ ቪዲዮ መጥቼላችኋለሁ። ስሜ ሄኖክ ይባላል እና የምኖረው ደግሞ እዚች ጋ ነው። አሁን ከስራ መጥቼ እንዳጋጣሚ ሆኖ ምግብ ቤት የለኝም እና ከጓደኛዬ ጋር ለመብላት እየወጣን ነው። እየመሸ ነው ትንሽ እና አየሩም ደግሞ ቀዝቀዝ ይላል። ይሄው አሁን ራሱ እያካፋ ነው እና በደንብ ለብሰናል እንዳይበርደን። የመጀመሪያ ትውቃችን ስለሆነ እንግዲህ ለምን እናንተንም ይዤ አልሄድም ብዬ ነው ልጋብዛችሁ ፈልጌያለሁ እና አብሬን እንሂድ እላችኋለሁ። እንግዲህ የምንሻገረው በዚህ ጋር ነው። አሁን እዛ ጋር ቀይ ስለሆነ እዚህ ጋር ኦልሬዲ ተነክቷል እና አረንጓዴ ስበራ መሄዳችንን እንቀጥላለን። ቶሎ ነው። እንደምታዩት ሰፈሩ ያምራል። ቤቶቹ ምናምን እንዳያችሁት ቀውጢ ናቸው። እዛ ጋር ብቻ የሆነ ቀለም አለ ደስ የማይለው፣ ሌላው እንዳለ አሪፍ ነው። ከዛውን ግን ሁለተኛ መብራት ይዘናል። አሁንም እዛ እሱን ተሻግረን ደግሞ እንገናኛለን እንደገና። ቋንቋ የተማርኩበት ትምህርት ቤት አካባቢ ደርሰናል። ይሄው እዛ ጋር ነው፣ ያኛው ህንፃ ላይ ነው። እዛ ነበረ ቋንቋ የሆነ ፓርት ቢቱ የሚባለውን የተማርኩት። አሁን ደግሞ እንደ እንትን እዛ ቋንቋ ፈተና ስኖር ከቢ1 እስከ ሲ1 ስኖር ምናምን እጄ ከፈታኞች ጋር እያገዝኳቸው ምናምን ፈተና ፈትናለሁ። በየሳምንቱ ራሱ ሁሌ እዛ ፈተና ስፈተን የሀገራችን ሰዎች ሳላገኝ ቀርቼ አላውቅም እና ደግሞ እዛም ስለምሰራ በዚህኛው ቅዳሜ ራሱ ቀጠሮ አለኝ። በሱ አይመችም አይ ቲንክ እና በቀጣይ ቪዲዮ ደግሞ እሱን አንድ ቪዲዮ ልሰራላችሁ ፈልጌያለሁ። እንዴት ሂደቱ እንዴት ምንም እንደሚመስል። እኔ እዚህ ጋር ነው ግሮሰሪ የምገዛው፣ ለምን ቅርቤ ያለው እሱ ስለሆነ እና አንድ ቀን አብረን መተን ደግሞ እቃዎችን እንገዛዛል፣ የቤት ምግቦች ምናምን እና አሳያችኋለሁ ምን አይነት ምናምን እንደሆነ። እንደምታዩት በጣም ነው የሚያምረው ሰፈሩ። እዚህ ጋርም ደግሞ ምግብ ቤት አለ እና ቶፕራክ ነው የሚለው እና ሁሌ እዚህ አካባቢ ስደርስ በዚህ ሳልፍ ስራ ጠዋት እሱ ትዝ ይለኛል። በቃ የቶማስ ቪዲዮ ጦርጳ ብሎ የመጀመሪያ ቀን ራሱ ጦርጳ ብዬ ነበር ያነበብኩት። እሱ ስለሆነ ሀሳቤ ውስጥ ያለው ማለት ነው። እንዳ ምርጥ የሆነች ከተማ ነው ያለ ነው። ወይዘሩም ደግሞ ያው ቀዝቀዝ ብልም አሪፍ ነው እንደምታዩ ያምራል። ያው ፀሐይ ቢሆን ከዚህ በላይ ያምር ነበር፣ ግን ያው ለሱም ደግሞ ጊዜ አለን ይመጣል ፀሐይ። የሾፒንግ ሰፈሩ ምናምን እዚህ ጋ ነው ዋናው በቃ አለ የሚባለው ማለት ነው። የኔ ቤት ደግሞ የመጣ ነው አሁን በዚህ ጋ ነው፣ ትንሽ ከፍ ብሎ ነው ያለው እና እኔም እዛው ከተማ አካባቢ ነኝ የምኖረው። ያ በጣም እንደምትወዷት ተስፋ አደርጋለሁ ከተማዬ። ምግብ ቤቱ ያለው በዚህ አቅጣጫ ነው እና ወደዛ እየሄድን ነው። ደግሞ እዚህ ጋ የእንትን ቤት የነበረች የስፖርት ቤት ማክፊት አሁን እየገባው አይደለም፣ ጊዜ ምናምን ስላልበቃኝ ዝም ብዬ እየከፈልኩ ነው ኮንትራት ስለሆነ። የሆነ ጊዜ ደግሞ እዛ አብሬን ገብተን እንሰራለን ብዬ ተስፋ አደርጋለሁ። በቅርቡ ለመመለስ እያሰብኩ ስለሆነ ማለት ነው። ያ አሁን እንቀጥል ወደ ምግባችን። መብራት ቀይ ሆኖ ይዞናል እና እየጠበቀን ነው። ሰው በጣም ብዙ ነው እዚህ አካባቢ፣ ከስራ ሰዓት መውጫም አካባቢ ስለሆነ አሁን እየቀረበች ነው በጣም። አይዟችሁ ትበላላችሁ በአንድ 5 ደቂቃ ውስጥ ማለት ነው። ከዛ አብሬን እንበላለን። በመጨረሻም እንግዲህ ይኸው ቤቱን እየደረሰን ነው። ይኸው ከፊት ይታየኛል እነዚህ 2 ሰዎች የሚያልፉበት ቤት ማለት ነው። ይኸው እዚህ ጋር ደርሰናል፣ እያየሁት ነው። ገብተን እንግዲህ አዘን እንበላለን ማለት ነው። ይኸው ስሙ እንደምታዩት እዚህ ጋር ነው፣ ላባጌጥ ይባላል። በጣም ገራሚ ቤት ነች። ቀለል ያለች ግን በቃ ታጠግባለች ምናምን፣ ዋጋውም አሪፍ ነው። አሁን ገብተን እናዛለን ማለት ነው። እንግዲህ እዚህ ጋር የተለያዩ አሉ። እኔ ሁሌ የምበላው ሄንሽን ነው፣ ያው ዶሮ ስለሆነ ማለት ነው። ከዛ እዚህ ጋር ገብተናል እንግዲህ ልናዝ ነው። እንደ አጋጣሚ ሆኖ ደግሞ የሀገር ሰው ነው ያገኘነው እና በአማርኛ ልናዝ ነው ማለት ነው። ለእኔ አንድ ሄንሽን ለሱም ሄንሽን 2 ሄንሽን ማለት ነው። ይኸው እዚሁ ነው የምታዘው። ከፍለናል በካርድ እና ደግሞ ይኸው እዚህ እየሰራ ነው። እዚሁ ወስደን ነው የምንቀመጠው ማለት ነው።
እሱም እየቀለደ ነው። አማርኛ ይችላል ጀለስ ትንሽ ማለት ነው ያው ከሰው ሰምቶ ja beide zum hier essen und auch für mich mit allem auch alles ja berbere auch ja und shunkurti ዶሮ auch ja ቀልደኛ ሰው ነው የገጠመ ነው ሁሌ ስንመጣ እንደዛ ነው ደስ ይላል በጣም እንግዲህ የምጠጣ ነገር ትፈልጋለህ እኔ ያው ታቀኛለህ Das schmeckt Mutter. Danke dir. ይኸው ምግባችን ወስደናል ሄደን ተቀምጠን መብላት ነው ማለት ነው። ነኝ ነገር ዝጋሻ ወስደን ተቀምጠናል። እንዳያችሁት ደግሞ አስተናጋጁ በጣም ያስቅ ነበር። አማርኛ ትንሽ ይሞክራል። እዚህ የሚሰራ አንድ ሌላ አማርኛ ምስልም ስላለ ምግቡ በጣም ገራሚ ነው። ከዚህ በፊትም ያው ብዙ ጊዜ መተናል። ቦታውም ደግሞ እንዳያችሁት ኮንስታብላ ከዚህ መሀል ከተማ ስለሆነ እዚህ አካባቢ የምትኖሩትና ከሌላም ከተማ የምትወጡት ቶሎ ምግብ ከፈለጋችሁ እዛው ስለሆነ እዚህ ልትመጡ ላል ያው እያስተዋወቅኩላችሁ አይደለም ግን አሪፍ ስለሆነ ነው። ምግቡም ብሩም ደግሞ በጣም አሪፍ ነው ዋጋው። ሌላ ቦታ ምግብ 8 ብር ምናምን እና ከዛ በላይ ዶሮ ምናምን ገብቷል። እዚህ ደግሞ በ6 ብር ነው። ይሄንን ጥግብ ብለን ይጣፍጣል በጣም ውስጡ እንዳያችሁ ዶሮ እና ካሪ ውስጡ አለ ብዙ ካሪ ሲሰራ እዛ ራሱ ያው ሳላሳያችሁ ቀረው እንጂ በጣም ገራሚ ነው እና አሁን ምግባችን ኢንጆይ እናደርጋለን ማለት ነው። እንግዲህ ይሄው ልገምጥ ነው በጣም እኔ ያው ከዚህ በፊትም ስለማውቀው በጣም ገራሚ ምግብ ነው ለእናንተ ለማሳየት ብዬ ነው። በጣም ነው የሚጣፍጠው እና ደግሞ ጁሲ ነገር ነው እንደምታዩት ከውስጥ ትንሽ አለው ያ ዶሮና የተለያዩ አትክልት እንትኖች ናቸው። በቆሎ ራሱ አለበት በጣም አሪፍ። እስኪ እንቅመስ እንደ ሁሌም ገራሚ ነው። መታችሁ እዚህ የምትኖሩት ያው እስካሁን ያልሞከራችሁ አለ ብዬ አላስብም። ካላችሁ ግን ነገውኑ መምጣት አለ። እንግዲህ አሁን በልተን ደግሞ እንደገና እንገናኛለን ማለት ነው። ያያችሁት ጨርሰናል። ቦታ ሲዘናው እንዳለ ይኸው እንትን ነው እንዴት ተስኩ ይሄኛው እንትን አለ ምን አይነት ምግብ እንዳለ እኛ የወሰድነው ይሄኛው ነው። ሄንሽን ይባላል ያው ዶሮ ማለት ነው የወሰድነው 6 ዩሮ ነው። ስንጨርስ ሁሉም ሰው መልሶ ነው የሚሄደው እቃውን እዚህ ጋር ትቶ አይሄድም የበላበትን። ስለዚህ እዚህ ጋር ይዘን መተን እዚህ ጋር እንጥላለን ማለት ነው። እቃውን እዚህ ጋር እናስቀምጣለን። ዶዜውን እዚህ ጋር ዶዜ በዚህ ሀገር ቋንቋ ነው እና ይሄኛውን ደግሞ እዚህ ጋር እንጥላለን። ከዛ እንወጣለን እና አሁን ወደ መሀል ከተማው እንመለሳለን ማለት ነው። እስከዛ አንዳንድ ነገር ሊላችሁ ፈልጋለሁ። ያው ቀጣይ ቪዲዮዎች ምን እንደሚመስሉ ምናምን የተለያዩ ኮንቴንቶችን አዘጋጅቻችኋለሁ። ስለዚህ አብረን አሪፍ ጊዜ እንደምናሳልፍ አሪፍ ፋሚሊ እንደምንሆን ተስፋ አረጋለሁ። ይሄ ደግሞ ሳመር እየመጣም ስለሆነ የተለያዩ አክቲቪቲዎች ኢቨንቶች ስላሉ እየዞርን እናያቸዋለን። አብረን ኤክስፒሪየንስ እናረጋለን እና ደግሞ እንዳልኳችሁ ትንሿ ኒውዮርክ ከተማዬ በጣም ምርጥ ስለሆነች ውስጥ ለውስጥም እየገባን እያንዳንዱን ነገር እንፈትሻለን ማለት ነው። እዚህ ጋም ደግሞ የግሪል ቤት አለ፣ ስቴክ ቤቶች ምናምን የሆነ ቀን እንገባለን። ጋብዛችኋለሁ፣ ጣጣ የለው። የዛሬም እንደጣፈጣችሁ ተስፋ አረጋለሁ። ግን ሀገር አውቃለሁ የምትሉ ከሆነ አንደኛው በዚህ መሆን አለበት። ከዚህ ሀገሩ ይታጠራል፣ መንገድ ይዘጋል ምናምን፣ ሁሌ በቃ የሆነ ነገር ይሰራል። አንድ ከተሰራ ብዙ አመት ይቆያል፣ ግን እስከሚሰራም ደግሞ በጣም ይፈጅባቸዋል። ስለዚህ አሁን በየቦታው ነው የምታዩት። በቃ እንደዚህ ሌላ ጊዜ ወጣ እያልን እናሳያቸዋለን። አሁን እንግዲህ ያው የመጀመሪያ ቪዲዮ በመሆኑ መጠን እንግዲህ ችግሮች ይኖሩበታል ምናምን፣ ግን ከዛ እየተማረን የተለያየ
ነገሮችን እየጨመርንበት ያሻሻለ ምናምን እንቀጥላለን። እናንተ ያው እንዲታበረታቱኝ እጠይቃችኋለሁ። ያው ሰብስክራይብ ዋናው ነው። ያው ሁሌ እንግዲህ ልለምናችሁ ነው እንደዛ እንዳይሆን አንድ የስገቡ ሰብስክራይብ አድርጋችሁ ስታዩ ቤተሰብ ነን፣ አልጨቀጭቃችሁም። አዲስ የሚመጡትን ደግሞ ዌልካም እያልን ጆርኒያችንን አብረን እንቀጥላለን። ብዙ ነገር አብረን እናያለን። ብዙ አመት አብረን እንቆያለን። ስለዚህ ያ ሰብስክራይብ ላይክ እያደረጋችሁ በኮሜንትም ደግሞ ይሄን አስተካክል ወይ ይሄን ስራልን እያላችሁ ንገሩን። ብዙ እንዳልኳችሁ ያሰብኳቸው ነገሮች አሉ። እናንተ ደግሞ ይሄ ቢሆን ቶሎ ይሄ ብሰራ የምትሩ ካላችሁ እኔ ለመስራት ዝግጁ ነኝ። እና አሁን ያው እየመሸም ስለሆነ ነገም ደግሞ እንደገና ወደ ስራ ስለሆነ ቸውላችኋለሁ። እንዴት ወደዚህ ሀገር እንደመጣው ምን እንደምሰራ መቼ እንደመጣው ስለ ቋንቋ ምናምን ለመስራት አስቤያለሁ። የምትፈልጉትን ነገር ሁሉንም ሀሳብ አጋሩኝ ኮሜንት ላይ፣ እኔም እያየሁ እመልስላችኋለሁ። እስከ ቀጣይ ቪዲዮ ባይ ባይ።